አርቢትሩን ግን ማንሳት ፈልጋለሁ። ዳንኤል ሲበርት የሚባሉት አርቢትር የአርሰናል ተጫዋቾች በአርቢትሩ ቅር ቢሰኙ እረዳለሁ። ትልልቆቹን ውሳኔዎች ብቻ ማለት አይደለም። የፍጹም ቅጣት ምቶቹ ውሳኔዎች የተሰጡ ያልተሰጡ፣ ፔዤ የፍጹም ቅጣት ምት ሊያገኝ ይችል ነበር በሳካ በተነካ ኳስ፣ ወይ አርሰናል ማዱዌኬ ላይ በተሰራ የፍጹም ቅጣት ምት ሊያገኝ ይችል ነበር። እነዚህ ትልልቆች ሜጀር ውሳኔዎች ናቸው። እነሱ እናነሳቸዋለን። ግን እኔ ከሜጀር ውሳኔዎቹ ባሻገር በጨዋታ ውስጥ የነበሩትን እነዚያ ማይነር ውሳኔዎችን ካያችሁ ግን በጣም ግራ የሚያጋባ ነገር ግን ሲያደርጉ ነበር። ለምሳሌ የመጀመሪያ አጋማሽ ልክ እንዳለቀ አርሰናል የማዕዘን ምት አግኝቶ ነበር ልክ ረፍት ከመውጣታቸው በፊት። እኔ አይቻላቅም አልፎ አልፎ እናያለን 90ኛው ደቂቃ ላይ በቃ ሰዓት አልቋል ብሎ የሚነፉ አርቢትሮች አይቻቃል። በቻምፒየንስ ሊግ ፋይናል ደረጃ ለአርሰናል በጣም ወሳኝ አይ ቲንክ የጨዋታው የመጀመሪያ የማዕዘን ምታቸው መሰለኝ ጊዜ ወስዳችኋል በሚል የአርሰናልን የማዕዘን ምት አልሰጡም፣ ወይም ጨዋታው አልቋል ብሎ ወደ መልበሻ ክፍል ገቡ። ለእኔ አንዩዥዋል ነው፣ ያልተለመደ ነው። ትልቅ ላይሆን ይችላል ግን ያልተለመደ ነው። ምናልባት ዩኤፋ በፕሪሚየር ሊግ ያለውን ሁኔታ በማየት ብዙ ስቶፔጅ አለው በሚል ስለዚህ በቻምፒየንስ ሊግ ያመደገም የለበትም የሚል አቋም ይዞ እንደሆነ አላውቅም። አንድ እሱ በጣም ኢንትረስቲንግ ሆኖ ታይቶኛል ከጊዜ ማባከን ጋር። ሁለተኛው አጋማሽ እንደተጀመረ ገና 1 ደቂቃ መጫወታቸው ነው ሞስኬራን በቶሎ የመልስ ውርወራ አልወረወርክም ብለው ቢጫ ካርድ ሲያሳዩ፣ ይህም በጣም ኢንትረስቲንግ ነገር ነው። ልክ ረፍት ከመውጣታቸው በፊትና ከረፍት ከመመለሳቸው የተወሰኑ ውሳኔዎች ናቸው። ሶስተኛው ለቡካዮ ሳካ የተሰጠው ቢጫ ካርድ ነው። ይሄ በአንድ ኮሪደር ላይ የሚጫወቱ ሁለት ተጫዋቾች ሳካ ጥፋት ተሰርቷል ወይ 50-50 ኳስ ነው ቅጣት ምትም አይመስለኝም አይደለም ቢጫ ካርድ እና እንዲህ አይነት ሁኔታዎች ደግሞ የአርሰናል ሞመንተም ያናጥባሉ። ከዛ በተደጋጋሚ በተለይ ሃቨርትዝ ላይ ይፈጸሙ የነበሩ የ50-50 ቻሌንጆች ነበሩ። እነዛን ጥፋቶች አርቢትሩ ሙሉ ለሙሉ ለፔዤ ነበር ይሰጡ የነበሩት እና ዲቴይልስ ናቸው እነዚህ፣ ግን የአርሰናል ሞመንተም ያቋርጡታል። ትልልቅ ሜጀር ውሳኔዎች አይደሉም፣ ግን ኢምፖርታንት ውሳኔዎች ናቸው። ጨዋታውን የወሰኑ ውሳኔዎች ላይሆኑ ይችላሉ፣ የጨዋታውን ሂደት ግን ይወስናሉ። እንደዚህ ዝርዝር ውሳኔዎች ሲጠራቀሙ እና ዳኝነቱን በተመለከተ የአርሰናል ደጋፊዎች ስሜት ምን እንደሆነ ሼር ልታደርጉኝ ትችላላችሁ። በእኔ በኩል ግን ልክ ያልሆነ ውሳኔ የወሰኑ እንደነበር በአንዳንዶቹ ውሳኔዎቻቸው እንደዛ ይመስለኝ ነበር። ወይ የኔ ስህተት ሊሆን ይችላል፣ ግን 50-50ዎቹ በተለይ ብዙዎቹ ልክ የነበረው አይመስለኝም። የፍጹም ቅጣት ምቶቹን በተመለከተ እውነት ለመናገር በቻምፒየንስ ሊግ ሳካ በእጁ ኳስ በነካበት ተመሳሳይ ኢንሲደንት የፍጹም ቅጣት ምት ሲሰጥ አይቻቃል። የቻምፒየንስ ሊግ የማኖ ፖሊሲ ከሊጎች ይለያል። ስለዚህ ለፔዤ ሊሰጥ ይችላል፣ ቢሰጥ የሚገርመኝ አይደለም። በቪአር አልታየም። ይሄ ኢንትረስቲንግ ውሳኔ ነው። በኋላ ደግሞ ማድዌኬ እና ኑኖ ሜንዴሽ መካከል የነበረው ኢንታንግልመንትም በአርሰናል በኩል ከፍተኛ ቁጣ ያስነሳው እሱ ነው። በዚህ ኢንሲደንት ምክንያት ዴክለር ራይስም ሚኬል አርቴታን ቢጫ ካርድ ተመልክተዋል፣ በጣም በመቃወማቸው የተነሳ ማለት ነው። በእንደዚህ አይነት ጥፋትም የፍጹም ቅጣት ምት ሲሰጥ አይቻቃል። እኔ ሁለቱም መሰጠት አለባቸው ብዬ አላምንም። ሳካም ኳስ በእጅ ነክቷል በሚል ማድዌኬም የኑኖ ሜንዴሽን እጅ ይዞት ስለነበር የፍጹም ቅጣት ምት መሰጠት ነበረባቸው ያልኩ ሳይሆን ግን ሲሰጡ ግን አይቻቃል በቻምፒየንስ ሊግ ውድድሮች ላይ መገመት ያስቸግራል። ግን እኔ ከዛ በላይ በጨዋታው መሀል የተሰጡ የአርሰናልን ሞመንተም የጎዱ የሚመስሉኝ ውሳኔዎች ነበሩ።